ሰላም ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናቸው? ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዛሬ እንደምታዩት እዚህ ጋ ታፍርኖ ዱቄት እንጀራ እንዴት እንደምናዘጋጅ በመጥበሻ እዚህ ጋ የምጋግርበትን እቃ አንጥቻ መጥበሻዬን አውጥቻለሁኝ። በራሱ ነው ማምሰው በመጥበሻው 1 ኪሎ ዱቄት። ሁሉንም አልጠቀመም፣ ግማሹን ነው። ከዛ እዚህ ጋ ዱቄታችንን መጥበሻችን ላይ እናደርግና ሙሉ በሙሉ አልጠቀመም፣ ግማሹን ነው የምጠቀመው። ያኔ ብዙ ሳይሆን ራሱ እዚህ ጋ ግማሹን ሳረግ አብዝቼዋለሁ ትንሽ ነው። በዛ ብሏ ግን ያው ሰዎች ስለሚወዱ ችግር የለውም። እዚህ ጋ መጥበሻችን ላይ ዱቄታችንን አረግን። ከዛ እናምሰዋለን፣ በራሱ በምንጋግርበት እቃ እናምሰዋለን። ወደ ማመሱ እንሄድ። እዚህ ጋ እንግዲህ እንደምትመለከቱት ፎርማችን ዱቄታችንን እሳታችን ላይ ያረግን እሳቱን ቅንስ አድርገን እናምሳለን፣ እንዳይበዛ እሳቱ። ምክንያቱም እሳቱ ተበዛ ዱቄቱ ይጎረናል ማለት ነው። እና እሳቱን ቅንስ አድርገን እጃችንን ሳናቋርጥ እናምሰዋለን። እሳቱን በጣም ቅንስ አድርገን እዚህ ጋር እናምሰዋለን። ያው በእጄ ይዤ ስለሆነ አልተመቸኝም እና ቪዲዮውን አቋርጬ አምሼ እመለሳለሁ። ከዛ እዚህ ጋር እንደምታዩት ቪዲዮውን አቋርጬ ያው እንዳይረዝም እዚህ ጋር አምስት ተመልሻለሁኝ። እሳቱን አጥፍቼዋለሁኝ። ጠየም ብሏል፣ በደንብ ነው የታመሰው። ከዛ እንደዚህ ብርድ ሲልወጡ አምሳችሁ ስታበቁ ሲበርድ እንትን እንዳያርጋቸው ወደ የምታዘጋጁበት እቃ ላይ ታረጉና በወንፊት ተናፉታላችሁ። ምክንያቱም ምንም ኖሮት አይደለም፣ ግን ያው ስታምሱ ይጓጉል የለ ያ የጓጉለው ምኑ እንዲስተካከላችሁ በእጃችሁ አሸት እያደረጋችሁም ታስተካክሉታላችሁ። ግን ዝም ብላችሁ ታወካችሁት ደግሞ ሊጡ ምን ይሆናል? ጉጉል ይላል፣ አይፈርስላችሁም። በጣም ያታግላል ማለት ነው። ስለዚህ ምንድነው ባጭሩ እንደዚህ ነፈት እናደርገዋለን። ሳልተመቼ ካሜራውን አሁንም አቆመዋለሁ። ከዛ እንደዚህ ነፍተን ተጨረስን በኋላ ይሄ አሁን የራሱ የዱቄቱ ስናምሰው የጓጎለው ነው እንጂ ምንም ኖሮት አይደለም። እዛ ይሄን እናስወግደዋለን። ምክንያቱም ጓጉሎሽ ነው፣ ስናምስ የጓጎለው ነው። ይሄን እናስወግደዋለን። እዛ እዚህ ጋር ተመልከቱት። ጠይም ያለ ሆነ፣ በጣምም ነጭ አልሆነም፣ በጣምም ጥቁር አልሆነም። ጠይም ያለ መካከለኛ እምሳት ነው የሆነው። እዚህ ጋር እያዘጋጀነው ሊጥ እርሻችንን ተጎን በጥብጠን አስቀምጠና እዚህ ጋር ጨው አረጋለሁኝ። 1 የሻይ ማንኪያ ጨው አረጋለሁኝ ለጣሙ። የነጭ ዱቄት እንትንነቱ ጣዕሙ እንዳይወጣ ይረዳዋል ጨው። ከዛ እዚህ ጋር ሁላችሁ እንደምታዩት ተጎን በጥብጬ ያሳደርኩት እርሾ አለ። ያው በወቅቱ ወደ ውስጥ ወደ ስር ዘቅጧል የቦካው ሊጡ ማለት ነው። ይሄ ደግሞ ተለይ ያለውን ይሄንን አሰፋን እንጥለዋለን። የካሜራውን እንትን ይዞት ይወጣል፣ ጣም ይዞት ይሄዳል ማለት ነው። ይሄንን እናጠልና ተታይ የረጋውን እርሾ እሱን እንመታዋለን። መጀመሪያ እኔ ሳህኑ ላይ መትቼው ነው አላሳየኋችሁም። በደንብ አድርጋችሁ ምትት ታደርጉታላችሁ አረፋ እስከሚወጣው ድረስ። ከዛ እንዲህ ዱቄታችሁ ላይ ተጨምራላችሁ።
ከጨመራችሁ በኋላ አብራችሁ ታሹታላችሁ። በደንብ እንክት አድርጋችሁ ይታሻል ማለት ነው። ቀላል ነው ሲጀመር፣ ይሄ ምንም ከብድ ነገር የለውም። እንደዚህ በደንብ አድርገን እንክት አድርገን እናሸዋለን። በጣም ነው የሚያምረው ሲታሽ። ሊጡ ራሱ እንዴት ደስ እንደሚል ሲታሽ ማለት ነው። እንደዚህ አድርገን በደንብ እንክት አድርገን በደረቁ ምሽት እናደርገዋለን። እንደዚህ አድርገን እናሸዋለን በደንብ። እዛ አቁተን እንመለስ። እዚህ ጋር በደንብ ካሜራውን አቁሜ በደንብ ነው ያሸሁት፣ በደንብ ማለት ነው። አሁንም ድጋሜ እያሸሁን ነው በደረው ማለት ነው። በደረው እንዲህን እንክት አድርገን እናሸዋለን። ሲጀመር እኔ ከካሜራው ጀርባ ራሱ በጣም ነው ያሸሁት። ያው ለእናንተ ለማሳየት ያህል ነው እንጂ በደንብ ነው የታሸው። እዚህ ጋር አቅጠነን እንመለስ። ከዛ አቀጠን ነው ላላ ያደረኩት። ከዛ ይሄን ላላ ያደረኩትን በእጄ እዛው ላይ ምትታረጋለሁ። እዛው መታ አደርገዋለሁ ትንሽ። እንደዚህ ታደረኩት በኋላ ልስመቱት በጣም ነው አሪፍ ነው። ዘጋግጠን እንመለስ። ከዛ ሊጡን እንትን ብዬ በደንብ መትቼ አቅጥኛው ተመልሻለሁ። እዚህ ጋር አንድነት ነው ማድረግ ያለባችሁ ቅጥናቱን ማለት ነው። ምክንያቱም በኋላ ስጋግሩት ውሃ ተመጨመር አንድነት መጥናችሁ ታቀጥነው ታሪፍ ነው የተዋዋደ እንዲሆን። እዚህ ጋር አንድነት ነው። በኋላም ውሃ ያስጨምረኝም ስጋግር ማለት ነው። አንድነት አቅጥኛዋለሁኝ ወጥቶለታ ምንም አይነት ውሃ ያስጨምረኝም በኋላ መጋገሪያው ሰዓት ላይ ሲደርስ ማለት ነው። ከዛ ለ2 ሰዓት ለ3 ሰዓት ያህል ሸፍናችሁ 3 ሰዓት ያህል ሸፍናችሁ ቁጭ ብታረጉት ቡክት ቦ ሲወጣለት እዚህ ጋር እንትን ሸፈር ነው በላስቲክ ሸፍና አደረኩትኝ። ከዛ የራሱ ግጣም አለው። የራሱን ግጣም እከነዋለሁኝ። የራሱን ክድነት አረኩት በኋላ ከላይ ምን አረግበታለሁ? አሁንም በነጭ ጨርቅ ሽፍና አደርገዋለሁ እንዳይነፍስበት። እንደዚህ ሽፍና አድርጌ ለ3 ሰዓት ያህል ቁጭ አደርገዋለሁ። ስራዬን ሰራርቼ ጨርሼ እስከምመለስ ወቅቱ ይጠብቀኛል ማለት ነው። እዚህ ጋር ሊጣችን ደረሰ። ወቅቷ ወጥቶለታል። አሁን አላሳያችሁ። እዚህ ጋር ወቅቱ ወጥቶ ወርዷል። በደንብ ነው የወቃው። ይኸው እዚህ ጋር ካሜራው ጥርት ያለ ስለሆነ እንትን ድንብዝ ያለ ስለሆነ ድንብዝ አድርጎታል እንጂ ማለት ነው። በጣም ነው የሚያምረው በአካል ራሱ በአካል ማለት ነው። ግን አልወጣም ካሜራው ላይ ያው ስልኩ ድንዝዝ ያለ ስለሆነ ለዛ ነው። እንግዲህ ምንም ማድረግ አይቻልም። እዚህ ጋር እኔ አንድነት እንትን ስላውስ አሪፍ እኮ ነው። እዚህ ጋር መጥበሻዬን ጥጃለሁ። ዘይት አረኩበት ላይ ጨውን አሳንስበታለሁ እንዳይዝብኝ። አንድ የታሰሳችሁት
እስከ መጨረሻው ድረስ በሶፍት ነካ ታደርጉታላችሁ። እንደዚህ በሶፍት በደንብ ታስሱታላችሁ። ካሜራውን አቁሜ ላስሰው። ከዛ ዝጋ አስሼ የመጀመሪያው እንጀራ ነው። ተመልከቱት። አይኔ ያወጣም ብዬ ነበር፣ አወጣ። ያኔ በጨውና በዘይት ስላሰስኩት ማለት ነው። እንዲያው ማርያም በጣም ነው ቦግ ያለው አይኑ። ግን ምን ዋጋ አለው ታዲያ? የተደናበዘ ስልክ አያጠራ። በዛ ነው። ከዛ የመጀመሪያችን እንጀራ ይችን ትመስላለች። ተመልከቱት፣ ተመልከቱት እንዴት እንደሚያምር ጠላ የራሱ ይከልለዋል። የራሴ ጠላ ሶስተኛውንም ማነው ሁለተኛውንም አሰፋሁኝ። እዚህ ጋር እንትኑ መጠጥ እስኪ ላይ እየጠበቅኩ ነው። ሊጡ ማለት ነው ጉብ ያለ እንዳይሆን። ከዛን ከነዋለን ደረሰ። ሁለተኛውም ተመልከቱት። ይሄው እንዴት አባቱ እንደሚያምር ታዲያ። እንዴት ቤታችን ሰርተን መብላት ከቻል የማንንም ተውጭ እየገዛ አንዳንዴ ተውጭ የምገዙት እንጀራ አንዳንዴ ጥሩ ነው፣ አንዳንዴ ደግሞ ሆምጥጥ ያለ ይሆናል። ሁሉ ጊዜ አንዳንዴ እንትን ተገዙ እንደዚህ ተውጭት እንጀራ ተገዙ። አንዳንዱ ይሆን ማጠራ ነው፣ አንዳንዱ እንትን ያ ነው። ደህና እንጀራ አታገኙም። እና ለዚህ በቤታችሁ ሰርታችሁ ብበሉ ወይም ብትጠቀሙ አሪፍ ነው ባይ ነኝ። ያው ነጭ ጅወስ ስለሆነ ትንሽ ያው እንትን ሲል ይሰለቻል እንጂ ግን በዚህ መንገድ ተጠቀምነው ምንም አያመጣም። አሪፍ ነው። ሶስተኛውንም ተመልከቱ። በጣም ነው የሚያምረው። የኔ ሴትዮ በነገራችን ላይ ይሄንን በጣም ነው የምትወደው። እዚህ ጋር ተመልከቱ። አራተኛውንም እንዲሁ ሁሉንም እያሳየኋቸው ነው። ሊጡ እስከሚመጣ እየጠበቅኩ ነው። እንደዚህ እያደረግን ጋግረን እንጨርሳለን። በእጄ ስለሆነ የምቀርጠው ወዲያ ወዲህ እንቀጠቀጣ እንግዲህ ማረግ ይቻላል። ተመልከቱት። አራተኛውም እንደዚህ ሆኖ ወጥቷል። እዚህ ጋርም ተመልከቱ። እንጀራዬን እየደረደርኩ ነው። ግን ሲያናድድ የምር ማለት ነው። በአካል እንደሚያምረው ስልኩ ላይ ራሱ ጎልቶ ወጥቶ ቢሆን መታደል ነበር። ግን ያው የስልኩ ችግር ነው እንግዲህ ምንም ማድረግ አይቻልም። ግን ማርያም በጣም ነው የሚያምረው። እዚህ ጋር መጨረሻ ላይ ጋግሬ ሳበቃ ልክ እንደ እናቴ ቃተኛ እናቴን ላስታውስ ማለት ነው። እንዲህ እያደረገ መጨረሻ ላይ ስታበቃ እንትን ትለን ነበር እና የእናቴ እጅ ትዝ አለኝ። የኔ ውድ እናት በሰላም ምኞታችን ተሳክቶ በሰላም ሀገራችን ገብተን ከቤተሰቦቻችን ጋር ተቀላቅለን እንደዚህ ከቤተሰቦቻችን ጋር ጊዜ ለማሳለፍ እግዚአብሔር ይርዳን። ሁላችንም በስደት ያለ ነው። ከዛ እንደዚህ አደረኩኝ። አያምርም? ግን ደስ ሲል እናቴን ላስታውስ ነው። እንደዛ አድርጌ እያገላበኩ አወጣኋት። እናንተ ቅቤት አላችሁ መጠቀም ትችላላችሁ። እኔ ግን ዘይት ነው የወይራ ዘይት የተጠቀምኩት። እና እዚህ ጋር ደግሞ ጋግረን የጨረስነው እንጀራ ያ አበቃን። መጨረሻ ላይ እንጀራችን ይህን ይመስላል። ተመልከቱት እንዴት እንደሚያምር። በጣም ነው የሚያምረው የሌለ ማለት ነው። እንደዚህ አድርጋችሁ በቤታችሁ ሰርታችሁ ሞክሩ። ተመግዛት የተሻለ ትንሽ አማራጭ ሆነ ብዬ አስባለሁኝ። ያው የምታውቁ ታውቃላችሁ፣ የማታውቁ
ሰርታችሁ ሞክሮ ታችኋለሁ ውዶቼ። ምን ይሰራ ዞሮ ያኔ የመዳን ቤት ያለ ልጅ በተለይ ካሜራ ለመቅረጥ የማይፈቅዱ ሰዎች ሴትዮዋ አሁን ጠይቂያት በፈቃደኝነት አንገፈገፋት። ሄደሽ ስሪ ነው ያለች። ተቤቱ ሄደሽ ስሪ ካሜራ አይፈቀድም። እኔ ጠየቅኳት ሲጀመር በነፃነት ለመስራት ነው። እሷ ግን አንገፈገፋት እና ደበቅ እያልኩ ነው እንደዚህ የምቀርጸው። ይሄ እንጀራውን ተወዷል። በርግጥ እንጀራ በጣም ነው ወደው ሞቷ ነው። ተውጭ የተገዛ እንጀራ እንጂ የማወደው እቤት የተሰራ በጣም ተወዳለች። እኔ መስራት ባልፈልግ ራሱ ስሬ ትለኛለች፣ ታሰራኛለች እኔ ታልፈልግ ማለት ነው። እና እንደዚህ ቤት የተሰራውን በተለይ ደግሞ በጣም ነው ወደው። ይሄንን የውጭውን እንጀራ ጥቁር ነው ትላለች። የውጭውን እንጀራ አትፈልግም። ዋላስ ቤት የተዘጋጀውን ብቻ ነው ስራዬ ብላ ታስጋግረኛለች። እንግዲህ አይንጣ አይንጣ ጋግሪ ነው የምትለኝ ሁል ጊዜ ማለት ነው። አይሰለቻትም ራሷ። እና እንደዚህ እያደረጋችሁ ሞክሩት ማሮቼ። መጨረሻው ይሄን ይመስላል። እዚህ ጋር እያደራረብኩ ነው የጋገርኩት። ከመግዛት ጋር ምን አዳረቀን? እንደዚህ በአቅማችን ቤታችን የሚገዛውም ነጭ ዱቄት እየተቀላቀለ ነው፣ እያደባሰቁ ነው የሚሸጡት። ደግሞ ነጭ ዱቄት እንበለው እንጂ ብዙ አይነት ነው የሚቀላቀልበት እና ራሳችን ሰርተን ስናየው ደግሞ በጣም የተለየ ነው፣ የተሻለ ነው። እንደዛ አድርጋችሁ ስሩና ሞክሩት ብሉ በቤታችሁ እላችኋለሁኝ። እና ይህን ይመስላል። ቀረብ እያረኩ እያሳየኋቸው ነው፣ ለማሳየት እየሞከርኩ ነው። ያው እንትን ስላለ ካሜራው ድምዝዝ ያለ ስለሆነ ያው ድምዝዝ ያለ እያልኩ አበዛሁባቸው መሰለኝ። የማወራው ሀሳቤ ስለሚዘበራረቅ ቆያ ጠሩኝ እያልኩ ቀልቤ ወደዛ ስለሚሄድ እዛ ነው ሀሳቤ የሚዛጨው። እና እንደዚህ እያረጋችሁ ሰርታችሁ ተጠቀሙ። ከመግዛት ጋር ምን አታገላችሁ? ሰብሀቱ ራሱ ጥፍ እያረኩ እያሳየኋችሁ ነው። ሰብሀቱ ራሱ ሲያምር በመጥበሻ ይሄን ያህል ያመራል። በምጣድ ቢሆን ምን አይነት ሊያምር ነው? ምጣድ ቢያገኝማ በጣም ያምራል። ለዛውም ብዙ ነገር እየተሰራበት መጥበሻው በአንድ ነገር ቋሚነት ቢሆን ያምራል። ግን ብዙ ነገር ነው የሚሰራበት። እና ዝጋ ቃተኛችንን እንትን አልኩኝ። ይኸው ሲያምር ዝጋ ቅቤ ታላችሁ በቅቤ መጠቀም ትቻላችሁ። እኔ ግን ያው ባለኝ ነገር የወይራ እና ይህን ይመስላል። ቃተኛችንም ይህን ይመስላል። እና ተወደዳችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለቤተሰብ የሆናችሁም በጣም አድርጌ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ አዲስ ነኝ አበረታቱኝ ማሮቼ። እና እጅግ አድርጌ አመሰግናለሁ። በአጠቃላይ ለምታበረታቱኝ፣ ለምትሰጡኝ አስተያየት በጣም አድርጌ አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ ቻው፣ ደህና ክረሙልኝ።